የራያ ዘብ የመጨረሻ ዝግጅቱን ያጠናከረ መሆኑ ተገለጸ። ከአላማጣ ከተማ ከራያ አላማጣና ከራያ ባላ የተወጣጡ የራያ ዘብ አባላት የሞራል የስነልቦና ዝግጅቶችን አጠናቀው ስልጠናቸውን በማጠናቀቅ ላይ መሆናቸው ተገልጿል። በጮቢ ግንባር በተካሄደው የምክክርና የስነልቦና ግንባታ መርሃ ግብር ላይ የተገኙት በአማራ ክልል የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጀነራል ካሳ ደምለው የራያ አካባቢ ሕዝብ ያጋጠመው መፈናቀልና መከራ በመጥቀስ የራያ ዘብ አባላት በአንድነት ቆመው ከጥምር የጸጥታ ኃይሎች ጋር በመተባበር አካባቢውን ሰላም ለማስጠበቅ የተጠናከረ ሚና እንዲወጡ ጥሪ አቅርበዋል። በዝግጅቱ ላይ እንደተገለጸው የራያ ዘብ አባላቱ የአካባቢውን መልክዓ ምድር በሚገባ የሚያውቁ በመሆናቸው የሰላም ማስከበር ጥረቶችን ለማጠናከር ከፍተኛ አስተዋጽኦ ይጠበቅባቸዋልም ተብሏል። ዶክተር ደብረጽዮን ከውጭ ኃይሎች ጋር በጥበብ እንደሚሰሩ መናገራቸው ሀገር የማፍረስ ሴራ ነው ሲሉ ተቾች ገለጹ። በኃይል ስልጣን በያዘው የትህነግ ቡድን ውስጥ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ከውጭ ኃይሎች ጋር አብረው እንደሚሰሩ መናገራቸው በኢትዮጵያ ሀገራዊ አንድነትና ሉዓላዊነት ላይ ያመጣውን ስጋት አስመልክቶ ከፍተኛ ትችት እየተሰነዘረባቸው ይገኛል። ዶክተር ደብረጽዮን በውይይቱ በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉን በማለት ተናግረዋል። ሆኖም የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ ተቆጥበዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን የገለጹ ሲሆን በትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራሱን ለመከላከል አቅምን ማጠናከር ላይ ትኩረት ማድረጋቸውን ተናግሯል። በሌላ በኩል የፖለቲካ ተንታኞችና ታዛቢዎች እንደሚያስረዱት የዶክተር ደብረጽዮን ንግግር ቡድኑ የኢትዮጵያን ሀገራዊ ሕልውና ለማፍረስ ከሚሰሩ የውጭ ጠላቶች ጋር ዳግም አብሮ ለመስራት ማመኑን የሚያረጋግጥ ነው ሲሉ ይከሳሉ። ተቾቹ አክለውም ትህነግ ቀደም ሲል የትግራይን ሕዝብ ለከፍተኛ እልቂትና ውድመት ከዳረጉት የውጭ ኃይሎች ጋር እንደገና አብሮ ለመስራት መስማማቱ ለትግራይ ሕዝብ ደህንነት፣ ለሀገሪቱ ሰላም እንደማያስብ የሚያሳይና ክልሉን ወደ አዲስ የጥፋት አዙሪት የሚያስገባ አደገኛ አካሄድ ነው ሲሉ ይገልጹታል። አይቲኤምን ሰብስክራይብ ማድረጋችሁን። የኢትዮጵያ ፌዴራል ፖሊስ በመሐመድ ጣሂር አደን ወይም ወርዲ የሚመሩ 17 አደገኛ የሰው አዘዋዋሪዎችን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በምስራቅ ሀገራችን በኩል የጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገወጥ አዘዋዋሪ መሐመድ ጣሂር ወይም ወርዲ የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። ኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃ ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊት ውስጥ በከፍተኛ ደረጃ መሳተፋቸውን በምርመራ መዝገቡ ማጣራቱ ተገልጿል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውን ፖሊስ አረጋግጧል። በምርመራ መዝገቡ እንደተመለከተው በህገወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ውስጥ ታጉረው ከፍተኛ የሰብአዊ ድርጊት ይፈጸምባቸው እንደነበር ታውቋል። በተለይም ተጠርጣሪዎቹ ተጎጂዎቹን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነልቦና ጫና ሲፈጥሩ እንደነበር ፖሊስ አረጋግጧል። በዚህም መሰረት የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህም መካከል ህገወጥ አዘዋዋሪዎቹ ከተጎጂዎቹ ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች
በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራው ተደርሶበታል። በዚህ ወንጀል ጉዳይ በርካታ ሰዎች የምስክርነት ቃላቸውን የሰጡ ሲሆን ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የምስክርነት ቃላቸውን ሰጥተዋል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ እንዲታገድ አድርጓል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎችን በሰው የመነገድ በህገወጥ አዋላና በህገወጥ የገንዘብ ዝውውር ወይም መኒ ላውንደሪንግ ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር አስታውቋል። መልአኩን ለፍትህ ሚኒስቴር አስታውቋል። ኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎች አዘዋዋሪዎችና ተባባሪዎቻቸውን በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን ያቀረበ ሲሆን ህብረተሰቡ የዜጎች ተሳትፎ መተግበሪያ ወይም ኢፒፒ አፕን ወይም 991ን የስልክ መስመርና ሰው አልባ ፖሊስ ጣቢያ ኤስፒኤስን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል። ህገወጡ የህወሓት የጥፋት እጅ በአማራ ክልል ላይ ያደረሰው ወሰን አልባ ጥፋቶችን እስኪ አንድ በአንድ እንመልከት። ከ837,000 በላይ ንጹሃን ዜጎች የህወሓት ወረራ ቀጥተኛ የጥቃት ሰለባ ሆነዋል። ከ7,000 በላይ ንጹሃን ህይወታቸውን አጥተዋል። ከ18,400 በላይ ሰዎች የአካል ጉዳት ደርሶባቸዋል። ከ1,939 በላይ ሴቶች ያስገድዶ መድፈር ሰለባ ሆነዋል። ከ7,462 በላይ የሚሆኑ ዜጎቻችን በኃይል ታፍነው በአረመኔው ህወሓት ስርዓት የደረሱበት አይታወቅም። እንግዲህ ዛሬ እነዚህን ቁርሾች በመርሳትና ታሪካዊ ጠላትነቱን ወደ ጎን በማድረግ ዳግም ህዝባችንን ለእልቂትና ለመከራ የሚዳርጉ ኃይሎችን ልንታገላቸው ይገባል። ሰብስክራይብ ማድረጋችሁን እንዳትረሱ። የወያኔን የግዳጅ ወታደራዊ ምልመላ በመሸሽ በርካታ ወጣቶች የትግራይ ክልልን ለቀው እየወጡ መሆኑ ተገለጸ። የትህነግ ህወሓት ቡድን በክልሉ እያካሄደ ያለውን የግዳጅ ጦርነት ምልመላ በመሸሽ በርካታ ወጣቶች የትግራይ ክልልን ለቀው ለመውጣት እየተገደዱ መሆኑን ተሰምቷል። ምንጮች ለዜና ወኪላችን እንደገለጹት ወጣቶቹ በየብስ ትራንስፖርት ክልሉን ለቀው ለመውጣት ቢሞክሩም በትህነግ ታጣቂዎች በየኬላው ታግተው ወደ ወታደራዊ ማሰልጠኛ አካባቢዎች ስለሚወሰዱ ብቸኛው አማራጭ አድርገው ያዙት የአየር ትራንስፖርትን ሆኗል። ይህንን የትህነግ ግዳጅ ምልመላና እገታ በመሸሽ የሚደረገውን ሽሽት ተከትሎ በክልሉ የአየር ትራንስፖርት ፍላጎት በእጥፍ እንዲጨምር አድርጎታል። በተለይም በመቀሌ የራስ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለመጓዝ የኢትዮጵያ አየር መንገድ ትኬት የቆረጡ መንገደኞች ከወትሮው በተለየ መልኩ ከ2 እስከ 3 ሳምንታት ወረፋ ለመጠበቅ እየተገደዱ ይገኛሉ። በትህነግ ምክንያት በክልሉ የተፈጠረውን አለመረጋጋትና የግዳጅ ወታደራዊ ምልመላ በርካታ ወጣቶች ለስደትና ለተለያዩ መከራዎች መዳረጋቸው ይታወቃል።